የሚቻልበት መንገድ የለም። ለመውለድ ትዳር ያስፈልጋል። ለመውለድ ህጋዊ መሆን ያስፈልጋል። ለመውለድ ቤተክርስቲያን ያወቀችውን ሰዎች መሆን ያስፈልጋል። ለመውለድ ህዝብ ያወቀው ሰው መሆን ያስፈልጋል። ለመውለድ ጎረቤት ያወቀው ሰው መሆን ያስፈልጋል እንጂ ዝም ብሎ መውለድ ይሄ ራሱ የቻለ ኃጢአት ነው ልንገራችሁና። ስለዚህ እነኔ እግዚአብሔር ሲያስቀምጥ ሁለት ነገሮችን ሲያስቀምጥ በሁለት ነገሮች የሰው ልጅ መኖር ይችላሉ ሲባል ይሄን ነው ልላችሁ የቻልኩት። ምንድነው? የሰው ልጅ ማግባት እንዳለበት እግዚአብሔር ፈቀደ። መውለድ እንዳለበት እግዚአብሔር ፈቀደ። ማግባት እንዳለበት መውለድ እንዳለበት እነዚህ ነገር ግን በአንድ ትዳር ብቻ የሚሆኑ ነገር አድርጎ እግዚአብሔር አስቀመጠ ነው የምላችሁ። ከዚህ ውጭ ያለው ነገር ግን እግዚአብሔር የማይወደው እግዚአብሔር የማይፈቅደው እግዚአብሔር አብሮት ያልሆነ ትዳር ማለት እግዚአብሔር ያላወቀው ትዳር ነው። ይህን ስላችሁ በሁለትና በሶስት የሰርግ ደንቦች ሊኖሩ ይችላሉ። አንድም በቁርባን ሊሆን ይችላል። ሁለትም አይሎጋ ብሎ ሊያገባ አይሎጋ ብሎ ያገባው ጎረቤት አውቆታል ማለት ነው። ተዘምሮለት ያገባው ከጎረቤት አልቦ ቤተክርስቲያን ሁሉ አወቀችለት ማለት ነው። በእነዚህ ነገሮች ሊፈቀድ ይችላል። ያን ከሆነ አይሎጋ ብሎም ካገባ ደግሞ ትንሽ ቆይቶ ሚስቱ ጋርና ከባለቤቷ ጋር ሁለታቸው አንድ ሆነው ካገቡ በኋላ መቁረብ እንዳለባቸው ደግሞ መጽሐፍ ያዛል ማለት ነው። ስለዚህ እነን ሲለን ጌታችን ኢየሱስ ክርስቶስ ከምን ኃጢአት የምንሆንበትን ነገር ነገረን። ከኃጢአት በጋብቻችን ከኃጢአት ነፃ የምንሆንበትን ነገር አስቀምጧል። በዚህ ጋብቻ ላይ ንጹህ ልጅ ይወለዳል። እነ ይስሐቅን የመሰለ ልትሞት ነው ሲባል ይሽ የሚባል ሊታረድ ነው ሲባል ይሽ የሚል ልጅ እግዚአብሔር ይሰጣል። ይሄ ንጹህ ትዳር የሚባለው ይሄን ነው። አብርሃምና ሳራን ዛሬ የምናነሳው እሷም ለባለቤቷ ወርቅ ስለነበረች ነው። ባልየው ለሚስቱ ሰላም ስለነበረው ነው። ሲጠራሩም የቁልምት ስም ነው ያላቸው። እመቤቴ እያለ ይጠራታል። አባቴ ብላ ትጠራዋለች። የትዳር አባቷ ነውና አጠራራቸው መልካም ስለነበረ ጎጆአቸውን ማን ባርኮታል ስንል እግዚአብሔር ባርኮላቸዋል። ወገኖች ትዳር ሲያዝ ታዲያ በጎሪጥ መታየት ሳይሆን ትርጉም በትርጉም ላይ አብሮ መኖር ያለበት ነው። ወገኖች ህይወት የሚባለው ንጹህ ትዳር የሚባለው ይህን ነው። ስለዚህ ውዴ ወንድሜ እህቴ ተብለው ሊፈቃቀዱ ይገባል። ወገኖች የትዳሩ ህይወት ይህን ነው። ስለዚህ ዛሬ በቁርባን ስላገቡ በተክሊልም ስላገቡ ይሄ ሳይሆን ገና የሚቀድማቸውና የሚከተላቸው ብዙ ፈተናዎች ሊኖሩ ይችላሉ። ትዳር ራሱን የቻለ ካላወቅንበት ፈተና ነው። ወገኖች ይህንን ቁርባን የምናከብረው በእውነቱ ከሆነ ከዚህ በኋላ ያለውን ነው። ይህንን ጋብቻ የምናከብረው በእውነቱ ከሆነ ከዚህ በኋላ ነው። ለምን ቢባል እየቀጠለ የሚሄደው በመከባበርና ባለመከባበር ያለው ጉዳይ ስለሆነ ግዴታ ከነሱ የሚጠበቀው በጣም ብዙ ፍቅር የሚጠይቅ ነው ማለት ነው። ሁላችን ለትዳራችን በእውነቱ የታመን ሰዎች ነን ወይ? ለትዳራችን ዓላማ ፍቅር አለን ወይ? በእውነት ዛሬ ያለው መከራ ሲታይ በሚታየው ነገር ሁሉ ዛጋ ጫጫት ያለ እባካችሁ ወይ እናንተ ላዳምጥ ወይ እኔን አዳምጡኝ። ስለዚህ የትዳሩ ህይወት ፍቅር ሲኖረው ነው። በዛ ፍቅር ላይ ይስሐቅን የሰጠ አምላክ በእነዚህ ሰዎች ላይ የሚሰጣቸው ልጅም እንደዚሁ አይነት ነው። ለምን? ምን ሲኖረው? ፍቅር ሲኖረው። ይህ ፍቅር ከሌለ ማንኛውም ነገር ከንቱ ነው። ለትዳሩ መድኃኒት ሊሆን የሚችለው ፍቅሩ ነው። ተማምኖ የኔ ውድ እያለች ሲኖር ነው። ይህን ነገር ሲሆን ሀብትም ይመጣል። ወዳጅ ሀብት በፍቅር ነው የሚመጣው። ሀብት በመታሳሰብ ነው የሚመጣው። ዛሬ ብዙ ሰዎች ከስረዋል። መኪና ያለው ባል እየፈለጉ እየሄዱ ሀብት እየፈለጉ እየሄዱ መሀሉ ላይ የቀሩ ብዙ ሰዎች አሉ። ለትዳር ዋናው ሀብትና ሀብት አይደለም። ሀብት የሚመጣቸው በሁለታቸው እድል ነው። ሀብት የእምነት መለኪያ አይደለም። ሀብት የኑሮ መለኪያ አይደለም። አብሮ
ሊያስጨንቀን የሚችለው አብሮ ስለመኖር በፍቅር አብሮ ስለመኖር ነው ሊያስጨንቀን የሚገባው። ብዙ ሰዎች መኪና እያዩ ሄደው ብዙ ተጎድተዋል። ብዙ ሰዎች ብዙ ሱቅ እያዩ ሄደው ተጎድተዋል። ብዙ ሰዎች ሀብትን እየተከተሉ እየሄዱ ተጎድተዋል። እድልና እድላቸው ነው የሚያመጣውና በአንዱ እድል መኖር አይቻልም ወገኔ። ስትሰደብበት ነው የምትኖረው። ሚስቲቱ ባሏን ሀብቱን አይታ የምትሄድ ከሆነ ነገ አንድ ነገር ሲፈጠር እንዴ ምን አገባሽ አንቺ እኮ ብትባል ይህች ሴትዮ መብት የላትም። እሱም ሚስቲቱን ተከትሎ ባላፊ ሆኖ እሷን ተከትሎ የሚሄድ ከሆነ ሀብቴን ብለህ መጣህ እንጂ ሌላ ምን ብለህ የመጣ ምንም አይነት አቅም የለውም ማለት ነው። ነገር ግን ፍቅርን አይቶ ትዳርን አይቶ ሲኬድ ግን ነገሮች ሁሉ የዘለቁና የወጡ ይሆናሉ ማለት ነው። ስለዚህ ወገኖቼ በመተሳሰብ መኖር የሚቻልበት ነው። በመፈቃቀር መኖር የሚቻልበት ነው። ያለውን ነገር በትዳር ላይ ሲኖር ብዙ ፈተና ሊኖረው ይችላል። ያን ፈተና ተጋፈጥነው ደግሞ የበለጠው ግን ደስታ የበዛበት ነውና ሰርግ የሚባለው እግዚአብሔር በእውነት መልካም ልጅ አፍርተው የሚኖሩ መልካም ልጅ አግኝተው የሚኖሩ ትዳር እንዲሆንልን አምላካችን ፍቃድ ይሁንልን። ሁላችንም ትዳራችን ጋር ተሳስበን እንድንኖር እግዚአብሔር ይፍቀድልን። ተሳስበን እንኖር። ትዳራችሁን ወደዱ። ከትዳር ጋር ተግባቡ። በእውነት ከሆነ ባካችሁ ጤና የሚገኘው ሀብት የሚገኘው ትዳሩ ሲግባባ ነው። ትዳሩ ካልተግባባ ሀብት ማግኘቱ በፊት መጀመሪያ የሚመጣው ህመም ነው የሚመጣው። ከዛ በኋላ ሀብትም ሳንደርስ ህመም ላይ እንቀራለን። በመግባባት ላይ ግን ጤና ይኖራል። በመግባባት ላይ ግን ነገ ደግሞ በመፈቃቀሩ ደግሞ ሀብት ይመጣል ማለት ነው። ስለዚህ ከምንም በላይ ለትዳራችን የታመን ሰዎችና ለትዳራችን በፍቅር የታመን ሰዎች እንድንሆን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።